ጸሎት ስጸልይ ሐሳቤ ይበታተናል ይላል። ብዙ ሰው ጥያቄ ይጠይቃል። የሁሉም ሰው ነው። መልሱ ምንድን ነው? በእግዚአብሔር ፊት እንደቆምክ አስብ። እስኪ በሉ። አሁን በፖሊስ ፊት ብትቆሙ የምታስቡት ስለምኑ ነው? ስለ ፖሊስ ነው። እናትህ ትዝ አትልህም። ትናንት የበላው ቁርስ ትዝ አይልህም። ወደፊት ምሳ ምን እንደምትበላ ትዝ አይልህም። የምታስበው ፖሊሱን ብቻ ነው። ፖሊሱ እንዲህ ሲል ምን ሊያወጣ ነው፣ እንዲህ ሲል ተጨማሪ ሊጠራ ነው እያል ያን ነው የምናስበው። ጸሎት ላይ ስንሆን ልባችን የሚባክነው ለምንድነው? እግዚአብሔር ፊት እንዳለን ስለማናስበው። እግዚአብሔር ፊት ለፊቱ ነው። ጸሎቱም ራሱ እኮ የሚሰለችን ለዚያ ነው። ታውቃላችሁ? የሚሰለችን ሕግ ይሆንብናል ጸሎቱ። ብድግ ብሎ እንግዲህ ደግሞ ዳዊት አልደገምኩም ብለን ስናስበው ረጅም ተራራው ነው ቁጭ ይላል። በቃ ማይዝ ራስ ዳሸን ይሆናል። በቃ ችግር እንላለን። ለምንድን ነው እንደዚያ የምናደርገው ስትሉኝ፣ እግዚአብሔርን ያህል ንጉሥ ሊያወጋን ቀጠሮ እንዳያዘልን ስለምንረሳ ነው። እግዚአብሔርን ያህል ንጉሥ እስቲ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሁን አንድ ትልቅ የተከበረ ሰው ቀጠሮ ቢይዝላችሁ 5 ደቂቃ እንኳን ብታረፍዱ አይጸጽታችሁም? ያ የተከበረ ሰው አውርቶን ሲጨርስ የሚሰማን ደስታስ ምንድን ነው? ስንጸልይ እግዚአብሔር ነው እኮ የምናነጋግረው። ደግሞ ቆዩ አንባልም። አሁን ለምሳሌ ይህን ሰው እየፈልጌ በሄድ ወይም የሰውዬ እኔን ፈልጌ ብመጣ ከአንድ ሰው ጋር እያወራሁ ከሆነ እሱ ማውራት ስለማልችል ወይ በኋላ እለዋለሁ ወይ ሳምንት እለዋለሁ ማለት ነው። እግዚአብሔር ግን ሁላችንም በአንድ ጊዜ ያነጋግረናል። ይህ ዕድለኛነት እኮ ነው። እግዚአብሔር ሁላችንም ደግሞ አይንቅም እኮ። የት እንደመጣንም አይጠይቅም። ማን እንደሆንም ደግሞ ዝም ብሎ በየደረጃችን ይሰማል። ጊዜ አይወስንብንም። የሰማይና የምድር ንጉሥ ሚካኤል ገብርኤልን በሰማበት ጆሮዎቹ የእኛን በኃጢአት የላሻ አንደበት ሊሰማ ጊዜ ሲይዝልን እንዴት ያለ ድንቅ ነው! ያንን ነው ማሰብ ማለት። ስለዚህ በዚህ የፍቅር ንጉሥና አባት ፊት እንደቆምን ካሰብ ጸሎት ሕግ መሆኑ ይቀርና ፍቅር መሆን ይጀምራል። ያን ጊዜ የሚሰለቸን ነገር በሙሉ ይለቀንና ንቃት ይይዘናል። ደስ ብሎን እናደርገዋለን ማለት ነው። እንደ ውለታም አንቆጥረውም፣ እንደ ግዴታም አንቆጥረውም። አሁን ደግሞ ትንሽ ሀብት ያለው ሰው ምን እንደሚል ንገራቸው። ትንሽ ሀብት ያጠራቀመ ሰው እሳ አባቱ እንደው ትንሽ እንደ መኪናም እንደ ፎቅም እንደው የሞካከረ ሰው የድንጋይ ጥርቅም እኮ ነው። ይሄ እዛ ሰብስቦ ፈልጌ ሲሉት አባ ጊዜ የለኝም፣ በጣም ብዙ ድርጅት ነው ማኔጅ የማደርገውና የሚያዙኝ ነገር ካለ ብቻ ይደውሉልኝ፣ ስንት ብር ነው የሚፈልጉት ይላል። ብሩን ወርወር አድርጎ ስራውን እየሰራ ሊሞት ማለት ነው። እኔ ብዙ ሰው እታወሳለሁ፣ እታዘባለሁ። ማምላክ ብዙ ሰው እዚህ መጥተው አይማሩ፣ ትንሽ ሀብት ነካ ካረጋቸው አይማሩ። ብቻ የሚያዙኝን ይንገሩኝ፣ እሱም ብቻ ይንገሩ። ዝም ብለው ችግር የለም። ቆይ ሰባኪው ምንድነው የፈለገው? ምንድነው ዝም ቤተክርስቲያን ስሩ ነው? አካውንታችሁ ንገሩኝ። ምንድነው የምትፈልጉት? እሱም ብቻ ለምን አትነግሩኝም? ቃለ እግዚአብሔር ጌታ ይዋ እኛ ያንተን ቆርቆሮ አይደለም የፈለግነው። እኛ የፈለግነው ህሊናህን ነው። እግዚአብሔር የሞተለት አካል ነው ያለ። እኛ የምንፈልገው እናንተን ነው፣ የእናንተን ሻማ። አሁን ጠዋት 21 ሺህ ብር ሰጣችሁ፣ እኔ ያለውን ሰጣችሁታል። እኔ ገንዘቡን አይደለም የናቁት። ስትፈልጉ 21 ቢሊየን ስጡ፣ ምንም ትርጉም የለውም። ገንዘባችሁ አያጸድቃችሁም። የሚያጸድቃችሁ ንጽህናችሁ ነው። መጀመሪያ ራሳችሁ ተስተካከሉ። ካልሆነ ግን ኃጢአት እየሰራ ለእግዚአብሔር 100 ሺህ ብር ሰርቃ 50 ሺህ ብር ስላመጣ እግዚአብሔር በጉቦ ሊምርህ ነው። እንደዚህ ያለ ነገር የለም። እግዚአብሔር የሚያየው መጀመሪያ ንጽህና ነው። ቀልድ ሊመስላችሁ ይችላል፣ ግን አንዲት ሴት ያለችውን ልንገራችሁ። ተራራ አወጣጥ የሚያውቅ ገብስ ቆሎ አበላል የሚያውቅ ባል ፈልጉልኝ አለች። ተራራ አወጣጥ የሚያውቅ ገብስ ቆሎ አበላል የሚያውቅ ባል ፈልጉልኝ አለ። አንዱ ጅል ሀብታም ናት ሴትዮ ይሄድና ገብስ ቆሎ ስታቀርብለት መቃም እንደፈረስ ተራራ ሲወጡ በይ ያለ ሳምባዋ ጉሮሮዋ እስከሚወጠፍ ድረስ ማጣደፍ ማለት። አይ በል አንተ አትሆንም ብላ አባረረ። አንዱ ሲመጣን ያውቃል ብሎ መጥቶ ቆሎ ሲቀርብለት በሁለት ጣቱ ቀጭ አርጎ ተዋል። ተራራ ሲወጡ ደግሞ ያማዶ የነገሌ ያገር ነበረ፣ አሁን እነቶ ገሌ ተረክበው እያረሱ ነው ይገርምሻል እያለ
ሳታውቀው ተራራውን አወጣት ማለት ባል ይሄ ነው አለች። ተረጋግቶ ነው ተረጋግቶ ስላወጣት ይሄ ነው ባል አለች ማለት። የሰከነ ሰው ሐሰበው ይደርሳል። የቸኮለ ሰው ግን ሁሉንም ተጣድፎ በበሽታ ይታነቅና ያለ ጊዜ መውደቅ ይመጣል። እና ሁሉንም በአግባቡ መያዝ እንዴት መልካም መስላችሁ። ቀዳም ሳይረ ወምዝ ሰብለ እዚህ በኋላ እንዘረዝራለን፣ ኋላ እናፈራለን። እስከ ጊዜ ግብሩ እግዚአብሔርን ታግሰን መጠበቅ ይገባል። ለማን ብለን እንደወጣን ስለሚያውቅ የተስፋ አምላክ ኢየሱስ ክርስቶስ ሁላችንም እንደማይተወን እናምናለን። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁም በማይገባችሁ መንገድ ሊሆን ይችላል። ያን ማስተዋል ደግሞ አስተዋይ ነፍስ ይፈልጋል። ከእግዚአብሔር ስጦታ እግዚአብሔር ምንድን ነው የሚለው? ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል ቅዱስ ዮሐንስ አፈወርቅ። በመንፈስ ቅዱስ እጅነት ይጻፋል። ዛሬ እግዚአብሔር ልባችንን እንዲጽፍበት እንዲቀርጽበት፣ እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያ እጅ በልባችን እንዲጽፍ ከፈለጋችሁ፣ ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጹሙ። መደንቆር ከፈለጋችሁ ብሉ። ጾም ምን ያደርጋል ስትሉኝ ወደ ሰማይ ይነጥቃል። ጾም ምን ያደርጋል ስትሉኝ ሞትን ይቃወማል። ኤልያስ 40 ቀን ጾመና ከሞት ዓይን ተሰወረ። ከዓይነ ሞት ይሰውራችሁ ይላል የገጠር ሰው ሲመርቅ፣ ይሰውረን። እንግዲያማ ሞት እንዳያየን ከፈለጋችሁ ጾም። ከዓይነ ሞት ተሰወረበት፣ ወደ ሰማይ ተነጠቀ። ከፍ ያለ ልልና የሚሰጥ ጾም ነው። አሁን ይህንን ጾም ስንጾም እንደ ሙሴ ብርሃን ሳልብኝ፣ ቃል በቃል አነጋግረኝ፣ መልእክትህን በልቤ ጻፍልኝ፣ እንደ ኤልያስ ከሞት ሰውረኝ፣ ወደ ሰማይ ከፍ አድርገኝ ማለታችን ነው ስንጾም። ትልቅ በረከት እኮ ነው እግዚአብሔር እየሰጠን ያለ። ይሄንን ጾም ተምራችሁታል ካሁን በፊት። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው ገና። ስለ ቅርብ ለማድረግ ለእናንተ እንዲመቸኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ እንጂ። ሁለተኛ ዊል ይባላል። እስቲ ዊል በሉ። እሺ፣ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይሄ? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን የሚባለው? ፐርሚሽን ይባላል። ስራ ከጠቀመህ ስራ ነው። ኃጢአት አይጠቅምህም ብዬ እኔ ነግሬሃለሁ፣ ይጠቅመኛል ካልክ ስራ ብሎ ይተውሃል ማለት ነው። መተው እሱ ፐርሚሽን ይባላል። ያሰናብተናል። ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል፣ እንዲሰራ ያደርጋል። ዊል የሚባለው ደግሞ ወዶ የሚሰራው ነው። እግዚአብሔር እንድንጸልይ ይፈቅዳል በሉ፣ እንድንጾም፣ እንድንጸድቅ፣ እንድንታረቅ፣ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ነው ውዴታው፣ ወዶ የሚያደርግልን ነገር። ገብቷችኋል? ልዩነቱ ገብቷችኋል? እሺ፣ የጤነኛ ሰው እንቅልፉ ስንት ነው? 4 ሰዓት 8 ሰዓት የሚባል የለም። ፈረንጆቹ ሞኝ ናቸው ጌታ። 8 ሰዓት የሚተኙ እንዳይመስል። አሁን የገሪት ልጅ ውጭ ሀገር ዳ ሲባል ሰምታችሁ ታውቃላችሁ? ከዚህ መጥተው እዚያ በኋላ ጥሩ ቀሚስ ለብሰው ጥሩ ፖርሳ ይዘው መጥተው በከተማው እንዴ እያሉ ሲያወሩ ሲዝናኑ ከርሞ ይመጡ ይመስላችኋል? ምሽት 12 ሰዓት እስከ ጧቱ 12 ሰዓት ይሰራሉ፣ ቆመው ማለት ነው። 12 ሰዓት ሰው እንዲህ እንደቆመ ይሰራል። 12 ሰዓት ታክሲ ይሰራሉ፣ ንድድ እያደረጓቸው ሞተር እየጋለ ማለት ነው። 12 ሰዓት ይሰራሉ። ለኛ ነው ይሄ ንድፈ ሐሳቡ፣ ለኛ ነው የሚነገረ። ለነሱ ስራው ነው የሚነገር። ገንዘቡን ለነሱ፣ ኃጢአቱን ለኛ ነው የሚሰጡን ፈረንጆቹ። እብደቱን ለኛ። አንተ ሮናልዶ ነው ጥሩ እንትና ነው ጥሩ ትላለህ፣ እሱ ዶላር ነው ያከማቻል። ምን አገባህ አንተ ከሱ አንድ ብር እስቲ ልኮለት የሚያውቅ እስቲ እንደው ለበዓል እንደው አንድ በግ ብሎ ልኮላችሁ ያውቃል?
ምን ጨነቀ እሱ? የጫማ ቁጥሩን ሳይቀር ምሸመድዱ ምን በወጣችሁ ነው? እንትና ሊያገባ ነው። ምን አገባ? አንተ እኮ አላገባህም። የምታገባበት አንድ ጎጆ አልቀለስክም። 5 ብር የለህም። እንትና የሚባለው ተጫዋች ሊያገባ ነው። ምን ጨነቀ? እንትና የሚባለው ዘፋኝ ሊያገባ ነው። እንደዚህ ያለ ነገር መቅረት አለበት። በትክክል መኖር መጀመር አለባችሁ። እስኪ መነሳት በሉ በሉ ከዚህ ተነሱ በሉ እስኪ። ከምን ከሆዳምነት በሉ። አዎ ከወሬ ደግሞ አንድ ልንገራችሁ እስኪ። አሁን ኢትዮጵያ የምትስተካከለው እንደዚህ ስትሆን ነው። አዎ ችግሩ የእንትና ነው። አዎ ችግሩ የምክትሉ ነው። አይ እንትን ይሰሟችኋል ወይ ነው? እነዚህ ሰዎች እንዴ አይሰሙም። ሌላ ነገርና ሌላ ዓለም ውስጥ ናቸው። ላይሰሙ ለምን ጊዜን ታባክናለህ? ዝም ብለህ ስራህን ስራ ጌታዬ። እኔ እውነቴን ነው። አሁን መጥቶ ሰው እንዴት ነው ፖለቲካው እንዴት ያዩታል ኢትዮጵያ? እኔ ምንም አላይም። እኔ የማየው አሁን ማስተማር ነው፣ ድርሻዬ ማስተማር ነው። ምን ማለት እንደሆነ ግን ገብቷቸዋል። የራስህን ስራ ለማይሰማ ሰው አትናገር። አይሰሙህም። ጊዜን የሚያበክር እንትና እንደዚህ ያደረገው እትን ነው የእንትን ኃላፊው ነው ምናምን አይደለም። አልገባህም? ገብቷል እንዴ? አረ ሰዎቹ አይሰሟችሁም። እውነቴን ነው። ዝም ብላችሁ አታውሩ፣ ስራችሁን ስሩ። ዝም ብላችሁ ሰምታችኋል። የማትጠቀሙበትን ጩኸት አትጩሁ። ለውጥ የማታመጡበትን ንግግር አትናገሩ። ሰው አይሰማችሁም። አሁን እኔ ብድግ ብዬ እንትን የተከበራችሁ የኢትዮጵያ እንትኖች እና እንትኖች ብላውን ይሰሙኛል? ቁጭ በል መነኩሴ ዝም ስራውን በለፍልፍ ብለው ስራዬን እኔ ስለዚህ አልናገርም እንዴ። ስራዬን ነው የምሰራ። ስራችሁን ስሩ። ዝም ብላችሁ ትምህርታችሁ የምትማር ከሆነ ተማር፣ እየነገር ከሆነ ነግር። ዝም ብለህ ስራህን ስራ። ለውጥ የምታመጡበት ነገር ላይ ብትከራከሩ ጥሩ። ያለ ባለ ድርሻ መጣ አላችሁ። ስለዚህ ከምነው ነፃ የምንወጣው? ባሉ ንገሩ እንጂ ወሬ። ልጅ ሆኜ በዲቁና እየቀደስኩኝ አብሬ ልቀድስ ገብቼ አንድ ቄስ ልብሰ ተክህኖውን ለብሶ ጸሎተ ንስሐውን ሊደግም መስቀሉን ይዞ መጽሐፉን ይዞ ከቤተ መቅደሱ በር ሲወጣ ወንድሙ መሞቱ ተነገረ። የእናቴ አባቱ ልጅ እና እኛ ሀገር ገጠር ስለሆነ ለዚህ ሀገር አይደለም መርዶ አይደለም የሚነገረው፣ ጥሪ ነው የሚባለው። ጥሪ ነው የሚጠራው እና ጥሪው ሲጠራ አንድ ሰው ጮሆ እገሌ ብሎ በጣም ጮሆ ይጠራና እገሌ የሚባል ሰው ተጎድቷን ብለህ ነገር ነው የሚባለው። የከተማ ሰው የሞተ ተጎዳይ ነው። እገሌ አባባሉ ተጎድቷን ብለህ ነገር ይባላል። ያ ማለት ሞቷን ማለት ነው። ይሄ ሲባል በቀጥታ ቤተ መቅደሱ በር ላይ የቆመው ካህን የወንድሙን መሞት ሰማ። ቄሱ ቄስ ደረበ ተረፈ ይባላል። ወንድሙ ገላው ተረፈ ይባላል። ማረሰው በዛ ምክንያት ነው ነገሮች የሰውየውን ስም ራሱ ማለት እና ሁሉም ሰው ደነገጠ እና ሁሉም ሰው የሚጠብቀው ልብሱን አውልቆ ይሄዳል። ቅዳሴውን ሌላ ቄስ ይቀድሰዋል ተብሎ የሚታሰብ ገና የጸሎተ ንስሐው ሊደግም ግን ልብሰ ተክህኖውን ለብሷል። መስቀሉን ይዞ መጽሐፉን ይዞ እና ቄሱ ሄደና ቄሰ ገበዙ ልብሰ ተክህኖውን አውልቀውና ወደ ለቅሶ ሂድ፣ ቅዳሴውን እኛ እንቀድሰዋለን። አልወጣም፣ ልብሰ ተክህኖውን ለብሻለሁ፣ ስርዓቱ በሚያዘው መሰረት አላወልቅም፣ ቅዳሴን ጨርሼ እጄ ወንድሜን እቀብረዋለሁ አለ። እንደነዚህ አይነት አባቶች በረከት በሁላችንም ላይ ይደርብን። ቅዳሴውን ቀደሰ፣ ጨረሰ። ስለ ቀደስኩኝ ባዶ አፌን አልሄድም ብሎ እህል ቀመሰ፣ ወደ ቀብር ሄደ። አላለቀሰም፣ ጋቢ ለብሶ ዋለ። ያለቀሰው አታምኑ፣ በማግስቱ ነው ስለ ወንድሙ ያለቀሰው። ቅዳሴውን የሚያከብሩ፣ ስርዓቱን የሚያከብሩ፣ ስጋውን ደሙን የሚያከብሩ፣ መቅደሱን የሚያከብሩ፣ ቤተ ክርስቲያኑን የሚያከብሩ የገባቸው የተረዱ አማርኛ መጽሐፍ ቅዱስ እንደኛ ብዙ ጥቅስ የማይጠቅሱ ግን በሕይወት የሚኖሩ አባቶቻችን የእነሱ በረከት በሁላችንም ላይ ይደርብን። እንዲሁ በሞት አድርሱልኝ። ይሄን ለማንም ታደርሱት? ሰውን በቃ ሰይጣን ኃጢአት እያሰራው ነው ለሚል ሰው ነው። ወደን ለምደን ማን የሰራ ነው? እራሳችን። የእጄን ጎትቶ እስቲ ሰይጣን መቼ ነው እየጎተተ የወሰደኝ? ኧረ እኔ አልወሰደኝ። አመቼ ነው ሰይጣን አጉርሶት ጾም ያልገደፈው ሰው አለ? በሞቴ እስቲ ያፈርሰውን ዓርብ ቀን ጧት ብላ ብሎ ያጎረሰው ሰው አለ? ሰይጣንና ነጋዴ አንድ ናቸው አላልኩም? ጥሩ አድርጋችሁ ነው መስማት። ሰይጣን ነጋዴ ልጃገረዱ ነው አንድ ናቸው። ሴት ልጃገረድ ማለት ነው። አሁን ስሙ አካሄድ ነው የመሰልኩኝ። እሺ ምንም ስሙ በደንብ አድርጋችሁ። ክፉና በጎ ሊሆን ይችላል እንግዲህ
አሁን ነጋዴ ምንድን ነው የሚያደርገው? ማስተዋወቅ ነው። ምንድን ያስተዋውቀው? እንትና ዳቦ ቤት ይሄን ዳቦ ከበሉ በኋላ ወር ሌላ ላይ አምሮትም ይላል ማስታወቂያው፣ በቴሌቪዥን ማለት ነው። ወር ሌላ ላይ አይቀምሱም ይላል። ዳቧችን ከመታወቁ የተነሳ አሜሪካ መላክ ጀምረናል ይላል። ከዚያ በኋላ አንተ የሮክ ያን ለመግዛት ምን ያደርጋል? ጉጉት ነው የሚፈጥረው ማለት ነው። ያጓጓዋል ማለት ነው። ልብሱን ለምሳሌ ቀሚስ እንድትገዙ እንትና ቡቲክ ይላል በቴሌቪዥን። እንትና ቡቲክ ልብሳችን አንዴ ከተሰፋ ምንም አይፈታም። ሰዎች ከቱርክ ሁሉ እያዘዙ ማሰፋት ጀምረዋል። ውሸት ሁሉ ጨምሮ ማለት ነው። ልዩ ነው ምናምን ብሎ ከዛ ልብሱን እንድትወደው አንዲት ከዚህ ጭኗ በታች የተራቆተች ለብሰው እያለች በቴሌቪዥን ትመጣለች ማለት ነው። ይህ ሁሉ ነገር ደግሞ ማጓጓት ነው። አሁን የምግብ አሰራር የሚያስተምረዋል በቴሌቪዥን። 2 ማንኪያ እንትን ታደርጋላችሁ፣ 3 ማንኪያ ሽሮ ትጨምሩበታል፣ 4 ጊዜ የሾርባ እንትን በርበሬ ታደርጉታል። ብዙ አታፈሉትም ምናምን ተረግና ጎርስና በጣም እንትላለች። ሰው ያን መብላት ያምረዋል ማለት ነው። ይሄ ምንድን ነው? ማጓጓት በሉ እስቲ። ማጓጓት በጣም ጥሩ። ከዚያ የነጋዴ ሀሳብ ነው ማለት ነው። ነጋዴ በቃ እንደዚያ ነው የሚያደርገው። እሺ፣ ግን ጆሮአችሁን ይዞ ሆቴል ያስገባ ሆቴል አለ በሉ ንገሩኝ እንጂ። እሺ፣ ጆሮአችሁን ይዞ ሻይ ያጠጣችሁ ሻይ ቤት አለ? ጆሮአችሁን ይዞ ጃኬት የሸጠላችሁ አለ? ማጓጓት ነው። እሺ፣ ደግሞ ልጃገረዲቱ ደግሞ ምን ታደርጋለች? አቅመ ሔዋን ማድረስ ስትጀምር ይሄን ትቀባለች፣ ይሄን ትቀባለች፣ ይሄን ትቀባለች። ያው እኛ ገጠር አለ የከተማዎች ምን እንደሚሉ አናውቅም። ገጠር ያሉ ልጆች ግን እህቶቻችን ሁሉ አለ ብለው ሁሉ ማየት ይጀምራሉ። ደርሻለሁ እንዴት ነው ቁመቴ ብለው ትልቄ ጥሩ ነው እንደዚህ ብለው በቃ ያሉ ማለት ነው። ይቀባሉ፣ ኩል ይኳላሉ፣ እንሶስላ ይሞቃሉ። ይሄ ምንድነው አይናቸውን ኩል ይቀቡታል። የፈለጉትን ነገር ያደርጋሉ። ግን እኔን ካላገባ አናትክን ነው የምልህ ብላ ታውቃለች። ማጓጓት ነው። አየህ ይኸውልህ፣ አይኗን አይተህ እንድትጓጓ፣ አረማመዷን አይተህ እንድትጓጓ፣ ጥፍሯን አይተህ እንድትጓጓ። አሁን ደግሞ ቢጨንቃቸው መሮ አድርገው ጥፍራቸውን እንዲያርገው ቀብተው ቢያንስ እንደው ፊቴን እንኳን ባይተህ ጥፍሬ ነው ብለው ማለት ነው። በደንብ አድርገው ያግዛል። ይሄ ምን ይባል? ማጓጓት በሉ እንጂ። ሰይጣን ሳም እንደሚያደርገው ማጓጓት ነው። ግን አሁን ቅዱስ ዮሐንስ አፈወርቅ ይላል እኔ እግዚአብሔር ውብ አድርጎ ፈጥሮ ሲያበቃ እኔ ምን አድርግን የሚለኝ ልትለይ ትችላለህ። እግዚአብሔር ውብ አድርጎ ፈጠረ እንጂ ታዲያ ውብ አድርጎ የፈጠራትን እሷን አይተህ በእሷ ከመቅረት የውበቱን ጌታ አታደንቅም ወይ ይላል። ስለዚህ ውበትን ከምትረግም የውበቱን ጌታ ሂድና አግኘው፣ ከዛ ውብ ትሆናለህ። ስለዚህ ውበትን አይተው የሚረግሙ ሰዎች ደካሞች ናቸው። ወይንን የፈጠረውን አትርገም፣ በወይን የተሸነፍከው አንተ ነህ እንጂ የተረገምክ ይላል። ወይን አይደለም ችግሩ፣ በወይን የሚሳሳተው ነው እንጂ። እሺ፣ ሰይጣን ደግሞ ምንድን የሚያደርገው? ማጓጓት ነው። ሰይጣን የሚያስገድድ አይችልም። ይህን ማወቅ አለባቸው። ሰይጣን ማስገደድ ማንንም አይችልም። ምንድን የሚያደርገው ታዲያ? ማጓጓት በሉ እንጂ። አቤት ግድያውን ምን ያደርጋል? ያጓጓል። ክነደው፣ አናቱን በለው፣ ጌታ አባቱ ዋጋውን ስጠው፣ ስደበው፣ ሂድና ልክ ልኩን ንገረው። እንዴት ሰድቦህ ይቀራል? ምን አይነት ወራዳ ነኝ! ቢያንስ እንዲህ ሲለኝ እንዲህ ብዬ ለምን አልመለስኩለትም? ስድቡን ሁሉ ያጓጓል። ሂድና ወራድበት ይላል። ማጓጓት ነው። እንቅልፉ ምንድን የሚያደርገው? ማጓጓት። እንዴት እንደሚጣፍጥ ጸሎቱን ትተው ላጥ ቢሉ እንደው መጣፈጡ። ሰይጣን ምን እያደረገን ነው? ይሄን ማጓጓት ነው። ይሄን ምግቡ እንደሚያደርገው ማጓጓት ነው። ሰው ኃጢአት እንዲሰራ እንደሚያደርገው ማባበል ነው። አሳምሮ ማሳየት፣ አሳምሮ ማሰማት፣ አሳምሮ ማቅረብ ነው እንጂ ሰይጣን ሰውን ማስገደድ አይችልም። አንድ አባት አንድ ቀን ሰማኋቸው። አንድ ቤተክርስቲያን ምን አሉ መሰላችሁ? መድኃኔዓለም ማረኝ፣ ስለ ተክለ ሃይማኖት ብለህ ማረኝ፣ ስለ ዮሐንስ መጥምቅ ብለህ ማረኝ፣ ስለ ሎዛይቱ ማርያም ብለህ ማረኝ፣ በጣም ደግሞ የደነቀኝ ስለ ስላሴ ብለህ ማረኝ። ስለማን ብለህ? ስለ ስላሴ። አሁን እግዚአብሔር ችግር የለበትም። ችግር የለበትም ማለት ስለሚያውቅ ምን ማለታቸው እንደሆነ ስለሚያውቅ ሞልቶ ይቀበለዋል። አንዳንድ ጊዜ እግዚአብሔር ጸሎታችን ሁሉ እያስተካከላል የሚሰማ አይደለም ነው። እግዚአብሔር አሁን የሁላችንም ጸሎት አንድ ቀን ቢሰማን አንድ ቀን ሙታን አናድርም? እናድራለን አናድርም? እኔ ለምሳሌ ጌታዬ ገብረ ኢየሱስ ወይም ገብረ ስላሴ የሚባሉት 2 ሰዎች ስፍራ ሰጥተህልኝ እደር
ገብረ ኢየሱስና ገብረ ሥላሴ ደግሞ ጌታዬ አባ ገብረ ኪዳንን ስፍራ ሰጥተህ እደር አጥፍቶ ጠፊ ማለት ይሄ አይደለም ተላለቅነ ማለት ነው። ተመልከቱ። አይ እግዚአብሔር ቸርነቱ ጸሎታችን አለመስማቱ። እውነቴን እኮ ነው የምራግዙ። ጸሎታችን ብንሰማማ እኮ ተላልቀን ነበረ። ካህኑም ከካህን ጋር ተላልቋል፣ ዲያቆኑም ከዲያቆን ጋር አለቀ ነበረ። አዲያ ግን እግዚአብሔር ቸር እየመረጠ ሕፃን የጠየቀው ሁሉ አይሰጥ አይደል እንዴ? ሕፃን ምን ይላል? እናቱ ስታቦቃ ቂጣ ጋግረሽ ስጪ ማለት ሲገባው እሳት አምጪ ይላል አይደለም? ይሄ አይሰጥም፣ እሳት ነው። እኛም በእግዚአብሔር ዘንድ ሕፃን ስለሆን እሳት እንለምናለን። እግዚአብሔር ግን ያንን አይሰጥም። የሚረባንን ይሰማል፣ የማይረባንን ደግሞ አይሰማም ማለት ነው። ስለዚህ ገና ፈጣሪ እንላለን። አሁን እዚህም ውስጥ እንግዲህ ይህንን ጸሎት የሰማሁት እኔ ጎንደር ነው። እዚህ ነው የሰማሁት፣ በአንድ ቤተክርስቲያን የሰማሁት። አንድ ሽማግሌ ናቸው እንዳልኳችሁ። እግዚአብሔር እኔ እንዲያውም አይባልም እንደው መመጻደቅ እንዳይመስል እንጂ እንደው ትልቅ ሰው ቢሆን ያለቅስ ነበር፣ እንባዬን ሁሉ ሊያስመጡት ነበር ማለት አሳዝነው እንዲያ እያሉ ሲጸልዩ ማለት ነው። እግዚአብሔር ይሰማል። ግን መልሶ የተሰማኝ ምንድነው? ለካ የሰው ገና አልተማረም፣ በስም የከበረ ነው ማለት ነው። በስም የከበረ አንዲት በግ ነበረች አሉ። ጆሮዋ ሰብቶ እንደው እንጂ እንደው ሁል ጊዜ እየጠራዋት አላሉ ሰውየው ነው የተባለ። አሁን እናንተ በስም ሰብታችኋል። እመቤቴን ከልቤ ነው ወላዲተ አምላክ ጎንደር የሊቃውንት ሀገር የከዋክብቱ ሀገር እየተባላችሁ ይህን ስም ጠገባችሁ። አትማሩ፣ አትመጡ፣ መጽሐፍ አታነቡ፣ ስማችሁን ተሸክማችሁ መኖር ነውር አይደለም? ነውር ነው። መልሱ እስኪ በሉ ተናገሩ። ነውር ነው አይደለም?